እኔን መግጠም የሚፈልግ ሰው እንግዲህ ቪዲዮ ሰርቶ ያለው ከሆነ አዶናይ ሪንግ ውስጥ መግባት ይፈልጋል። ደባደባለሁ ብሎ ከመጣ ማስተናገድ ነው። 10 ሚሊዮን ክፈሉ፣ ከዛ በኋላ ግደሉኝ። ሰላም የዩቲዩብ ቤተሰቦቼ እንደምን አላችሁ? ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። በዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን እንዲሁም ላይክ በማድረግ ለብዙዎች እንዲደርስ ምክንያቱም ላለው ማለት ነው። ወደ ቪዲዮ እንደምታዩት ከሆነ አዶናይ ሪንግ ውስጥ መግባት ይፈልጋል። ኢቲኤፍሲ ኢትዮጵያ ፋይቲንግ ቻምፒዮንሺፕ ደግሞ ይህ ውድድር ማዘጋጀት ይፈልጋል ወይም ያዘጋጃል። ከማጋ ግን ፋይት ማድረግ ያለበት ይመስላችኋል? ከማጋ አዶናይ ከማጋ ፋይት ማድረግ ያለበት ይመስላችኋል? ይሄ የስታር ወይም ደግሞ የሴሌብሪቲዝ ፋይት ነው የሚሆነው። ትሬን ይደረጋሉ በደንብ ሁለቱም። እንግዲህ እሺ የሚለው ሰው ማን እንደሆነ አናውቅም። እናንተ ኮመንት አድርጋችሁ ብዙ የብዙ ሰው ስም ከሆነና ብዙ ላይ ካገኘ እና ኮመንት ላይ ብዙ ከሆነ እሱ ሰውዬ እኔ በአካል ሄጄ አነጋግረውና ከእሱ ጋር ፋይት እንዲያደርጉ እንሞክራለን ማለት ነው። ጋይስ ተወዳጁ ቲክቶከር አዶናይ የፍልሚያ ጥያቄ አቅርቦ ጥያቄው ተቀባይነትን አገኘ። ታዋቂው ቲክቶከር አዶናይ የተነቃቃው የኢትዮጵያ ስፖርት አብዮት ሳይስበው አልቀረም። ሁሉንም እንግዲህ በድፍረት መምከር የሚወደው አዶናይ ለአዘጋጆቹ የፍልሚያ ጥያቄ አቅርቧል። በዚህም አዘጋጁ ስዊትቦክስ በመስራቹ በአቶ ጌታቸው በኩል ምላሽን ሲሰጥ ጥያቄውን በይፋ ተቀባይነት ማግኘቱን ይፋ አድርጓል። ይህ ፍልሚያም ጋይስ በታዋቂዎች የፍልሚያ ምድብ ስር የሚቀመጥ ሲሆን ከእርሱ ጋር የሚፋለመውም ሰው በህዝብ ይሁንታ የሚመረጥ ይሆናል። ኮለው ታደርጋለህ። ማንኛውም ኢትዮጵያ ውስጥ ያለ እኔን መግጠም የሚፈልግ ሰው እንግዲህ ቪዲዮ ሰርቶ ያሳውቀኝ ጋይስ። ኪሎ በእኔ ይመጣል፣ እንጋጠማለን። ከፈለገ ጁጂትሱ፣ ከፈለገ ሚክስድ ማርሻል አርት፣ ከፈለገ ቦክሲንግ፣ በፈለገው ኮል አውት ማድረግ ትችላላችሁ። ነፃ ነው ብያችኋለሁ። ሰሞኑን ከተዘጋጀው ኪክ ቦክስ እና ኤምኤምኤ ፋይት በኋላ አንድ ቪዲዮ ጆን ዳንኤል ሰርቶ ነበረ። 1 ሚሊዮን ብር መበላቱን አስመልክቶ ማለት ነው። እሱም ቪዲዮ እንደ መግቢያ ተጠቅሜ አንድ ቪዲዮ ሰርቼ ነበረ። ጆኒ አትቀልድ፣ ቢበዛ የዛሬ ዓመት እዚህ ኬጅ ውስጥ የምትገኘው አንተ ነህ፣ ከአሁኑ ወደ ጂም ግባ የሚል ጥሪ አቅርቤ ነበር። ብዙ ሰዎች ምን ልትፈልገ ነው ምናምን እያሉ የጻፉትን ኮሜንት አይተናል። አሁንም ሄዳችሁ ማየት ትችላላችሁ። እቺን ቪዲዮ ጌቾ አይቷል መሰለኝ። ከአዶናይ ጋር ተነጋግረው ይሁን ተመካክረው ይሁን አላቅም፣ ወይ አዶናይ ለስፖርቱ ድምቀት ለመሆን ፈልጎ ይሁን ይሄንን ስፖርት ለማሳደግ ፈልጎ ይሁን ወይንም ደግሞ ፓርት ኦፍ የነሱ አካል ለመሆን ፈልጎ ይሁን አላቅም። እንድች ብሎ የአዶናይን አቀማመጥ ታውቁታላችኋል። ዘና ብሎ ተቀምጦ የንጉስ ክራውኑን አድርጎ ከኔ ጋር ለመቅጠም ፍላጎት ያለው ሰው ካለ ፋይት አደርጋለሁ የሚል ጥያቄ አቅርቦልኛል ብሎ ጌቾ ቪዲዮ ሰርቶ ፖስት አደረገ። እኔ ቸኩዬ ሄጄ ማለት ነው ኮሜንቱን ያየሁት። ኮሜንቱ ላይ የሚያወራው ነገር ሁሉም ሰው 99% የሚሆነው ማህበረሰብ ጆን ዳንኤል ከአዶናይ ጋር ፋይት እንዲያደርግ ይፈልጋል። የአዶናይን ቁመና በስፖርት ምን ያህል ጊዜ እንዳሳለፈ እናውቃለን። ብዙ ሰው አይቷል። ፋይት አድርጎ አይቼው አላውቅም እስከዛሬ፣ ግን ተክለ ቁመናውን ሲሰራቸው የነበሩት ስፖርቶችን አውቃለሁ። ጆን ዳንኤልን በዛ ደረጃ አላውቀውም፣ ግን ሰውነቱ ፊዚካሊ ፊት የሆነ ልጅ እንደሆነ አውቃለሁ። እና ምን ተሻለ ጆኒ አሁን ማለት ነው። ወዴትም የማሸሸው ጥያቄ ቀርቧል። ግማሹ ማህበረሰብ ሊሆን የሚችለው አዶናይ አንተ ሪንግ ውስጥ ሲቀጠቅጥህ ማየት ይፈልጋል። ምናልባት ደግሞ ከወደ አንተ በኩል ያሉ ሰዎች ደግሞ ማለት ነው አንተ አዶናይን እዛ ኬጅ ውስጥ ማለት ነው ስቀጠቅጠው ማየት ይፈልጋል። በአንድም ሆነ በሌላ መልኩ ህዝብ የምታከብር ከሆነ ጥሪው ቀርቦላል። አሁን ወደ ጂም ትገባለህ ወይስ ላይቭ ስትሪምን ትቀጥላለህ ወይስ ሌላ ኮንስፓይረሲ ትቀጥላለህ? አይ ዶንት ኖ። እንግዲህ የምገቡ ከሆነ ሁላችንም በየጎራችን ማለት ነው እንግዲህ የተለያዩ ቅስቀሳዎችን እናደርጋለን። የደመቀ ፋይት በኢትዮጵያ ታሪክ ታይቶ የማይታወቅ ዝግጅት እንዲሆን ሁላችንም ጥረት እናደርጋለን። የተለያየ ስም ልንሰጥ እንችላለን። የተለያየ ነገር ሊወራ ይችላል። ግን ደግሞ ሶሻል ሚዲያ የሚሰራው በዛ መንገድ ስለሆነ ምን ሰዎች አይደለንም፣ የስራው ባህሪ ስለሆነ ነውና እንዲሳካ እኔ ማለት ነው ህልሜ ነው የሆነ ድምቀት ትሆናላችሁ ሁለታችሁም በነገራችን ላይ ማለት ነው። ይሄን ውድድር ብታረጉ እንደ አፍሪካም ትልቅ ኢቨንት ሊሆን ይችላል። ኢትዮጵያችንን ከፍ ባለ ደረጃ ልናሳይበት የምንችልበት ትልቅ ኢቨንት ሆኖ ሊወጣ እንደሚችል እምነት አለኝ። ካሁኑ ወደ አሰልጣኞችን እንትን ብለህ ቀጥረህ ወደ ልምምድ ብትገባ ጥሩ ነው ብዬ አስባለሁ። ወንድማዊ ምክሬም ይሄ ነው። አት ሴም ታይም አዶናይም በጣም ቢዚ የሆንክ ሰው ነህ፣ ስራ ላይ ያለ ሰው ነህ። ይሄ ያንተ ጥሪም ይሁን አይሁን ጌቾ ፈጥሮት ያመጣው ነገር ይሁንም ህዝቡ የሚፈልገውን ነገር እያየን ነው። ከዚህ ነገር መሸሽ ስለማይቻል አንተም ጊዜን አብቃቅተህ ባለ ጊዜ በሙሉ ወደ ተውኮ ስፖርት ተመልሰህ ሰውነት ግን ፊዚካልህም ጠብቀን ለዚህ ውድድር እንድትዘጋጅ ጥሬን አቀርባለሁ። እግረ መንገዴን ይሄ ኢቨንት ትልቅ ኢቨንት ሊሆን ስለሚችል ጌቾ በጣም የተለያዩ ባለሀብቶችን በመጋበዝ በጣም ብዙ ብር ፈሰስ በማድረግ ኢቨን ከተለያዩ የአፍሪካ ሀገራት የተወሰኑ ፋይተሮች መጥተው ኢቨንቱ የደመቀ እንዲሆንና አፍሪካዊ ይዘት እንዲኖረው ዝግጅቶችን ከአሁኑ ብጀምር ጥሩ ነው ብዬ አስባለሁ። በጣም አሪፍ ስራ እየተሰራ ነው። እኛም ፓርት ኦፍ ያው የዚህ ሙቭመንት አካልን ብዬ ነው የማስበው።
ሁሉም ሰው ማለት ነውና የደመቀ ነገር እንደሚሆን አልጠራጠርም። ግን እንደ አንድ ስፖርት ይሄ ስፖርት ኢትዮጵያዊ ይዘት ይዞ እያደገ ሄዶ እንደ አፍሪካ ትልቅ ኢቨንት እንዲቆጠር እፈልጋለሁ። ልክ እንደ ታላቁ ሩጫ በዚህም ዘርፍ ኢትዮጵያ ጃይንት ሆነ እንድትወጣ ምኞቴ ነው። እንግዲህ እግዚአብሔር ያሳካዋል። እኛ ከሰራን ይሳካል ብዬ አስባለሁ። የጠቅላይ ሚኒስቴሩ ቀጥተኛ ድጋፍ እንዳለው በተለቀቁ ቪዲዮዎችና በሚደረጉ እንቅስቃሴዎች ለማየት ሞክሬያለሁ። ትልልቅ መድረክ ላይ እየተወራበት ነው ያለው። አዳነች አቤቤ ከተማችን ከንቲባ መድረክ ላይ ስታወራው ሰምቻለሁ። እና ይህን ሁሉ ሞመንትን ተጠቅመን ይህን ነገር ወደ ትልቅ ቢዝነስ ሀገር የምናስተዋወቅበት ትልቅ የቱሪዝም ሴክተር እንደምናደርገው ተስፋ አደርጋለሁ። ማንም ላይ ቂም መያያዝ የለበትም። ጀስት የምናወራው ነገር ምንድነው ንቅናቄዎችን ለመፍጠር ነውና ሁላችንም በዚህ ነገር ላይ መረባረብ አለብን ብዬ አስባለሁ። ለማንኛውም ስላዳመጣችሁ አመሰግናለሁ። ክበሩልኝ ሰዎች። አዶናይም ወደ ሪንጉ ሊገባ ነውና አዶናይን ማን ነው መቅጠም ያለበት ብላችሁ ታስባላችሁ? ያንን ሰው ኮሜንት ላይ ያስቀምጡና ኮሜንት ውስጥ የሚታይና ብዙ ሰዎች የመረጡትን ሰው ጌታቸው ሄዶ ያንን ሰው እንደሚያናገርና አዶናይ ጋር እንዲጋጠም እንደሚያደርገው እንግዲህ ጌች አሳውቋል። ሁላችሁም እንግዲህ እየሮጣችሁ አስተያየታችሁን ኮሜንት ላይ ያስቀምጡ። ለአዶናይ ነው የምታደርሱልኝ። ሰሞኑን አንድ ቪዲዮ ሲከረከር አይቼ ነበር። አሁን ቪዲዮ እዛ ጋር ግን የለም። መጀመሪያ አዶናይ ለምትሰራው ስራ ጠቅላላ ማክሲመም ሪስፔክት ላለው እንግዲህ ታቀኛለህ ብዬ አስባለሁ። ላታቀኝም ትችላለህ። ሞሞ ባላለሁ ዩኬ ላይ 17-8 ፋይቶችን አድርጌያለሁ። አሁን ደግሞ ዋንኮር ስቴዲየም ቢግ ፋይቴን ላደርግ ነው እና ወንድሜ ወደ ዩኬ እንደምትመጣ ሰምቻለሁ በቅርቡ ማለት ነው። እና እኛ ዩኬ ላይ የምናዘጋጀው የትላልቅ ኦሎምፒክ ላይ የተሳተፉ ልጆችን በኢትዮጵያ ትላልቅ ሪከርድ ያላቸው ልጆችን እንዲሁም ዩኬ ላይ ትላልቅ ሪከርድ ያላቸው በአማተር እንደምታያቸው ከላይ እንዳለ ማለት ነው ፋይት ያደርጋሉ ለንደን ላይ። እዛ ኢቨንት ላይ አንተ ደስ ያለህን ፋይተር ፋይት እንድታደርግ እንፈልጋለን ወይም እንጋብዛለን ብራዘሪ። ከዚህ በፊት ላለፉት 3 ዓመታት የኢንፍሉዌንሰር ፋይት ለማዘጋጀት እያሰብን ነበር እና በቅርቡም ሀፕል ሊሆን ተፍተፍ እያልን ነው። እዛ ፋይት ላይ አንድ ወዳጄ ከግላስኮ ስኮትላንድ አዶናይ አንተን ኢንቫይት አድርጓል። ናቲ ይባላል። ከአዶናይ ጋር በጣም በፍቅር ሪንግን ሼር ባደረገው ደስ ይለኛል እያለ ነው። መልስ ምንድን ነው ብራዘሪ? እሱን አሳውቀን ሼር አርጉለት እንዳይዘናጋ። ሪንግ ውስጥ መጠበቅ ጃኒ አይደለችም፣ የማንቼው ቀብራራ ዞላ ነው በለው ማለት ነው። አዶናይ ሰሞኑን ቲክቶክ ላይ ማን ነው የሚፋለመኝ፣ ማን ነው የሚያሸንፈኝ ኮመንት ላይ ጻፉ እያለ ነው። አንተ አርሰናል ማሊያ ለብሰህ እኔ ማንቸስተር ማሊያ ለብሼ በፈለከው ማለት ነው ሞይታይ በለው ኪክቦክስ በለው ኤምኤምኤ በለው ቦክስ በለው ጁጁትሱ በለው በፈለከው ልፋለም ዝግጁ ነኝ። እኔ ከመምጣቴ በፊት አዶናይ ሲያፈላ ነበር። አዶናይ የሴሌብሪቲዎችን ፋይት ማድረግ እፈልጋለሁኝ ብሏል። ከላይ እንደሰማነው እንግዲህ የሴሌብሪቲዎችን ፋይት ከአዶናይ ጋር ሊፋለም የምትፈልጉትን ሰው ኮሜንት ሴክሽን ላይ አስቀምጡ ተብሎ ቪዲዮ ተሰርቷል። ስለዚህ በዛ ምክንያት እንግዲህ አዶናይ ሶሻል ሚዲያ ኢንፍሉዌንሰር ነው። ስለዚህ አዶናይ ሶሻል ሚዲያ ኢንፍሉዌንሰር ከሆነ ደግሞ ልክ እንደሱ አይነት ተመጣጣኝ አቅም ያለው ሰው ሶሻል ሚዲያ ኢንፍሉዌንሰር ቢሆን ብዬ አስባለሁ። ስለዚህ በዛ ምክንያት ጆን ዳንኤል የአዶናይ ተፋላሚ እንዲሆን የመጀመሪያው ምክንያቴ ነው። ሁለተኛ ደግሞ አዶናይ እንግዲህ ያን ያክል ፊዚካሊ ገዘፍ ያለ ሰው አይደለም፣ መካከለኛ የሆነ ሰው ስለሆነ ጆን ዳንኤልም ከሱ ጋር ተመጣጣኝ የሆነ ዌት ሊኖራቸው ስለሚችል በትክክል መመጣጠን ይኖራል ብዬ ስለማስብ አዶናይ እና ጆን ዳንኤል ፋይቱን ቢያደርጉ በጣም ደስ ይለኛል። ሶሻል ሚዲያ ላይ በጣም ተጽዕኖ ፈጥረው አንዳንድ ወጣቶችም እንዳሉ እናውቃለንና ለመከባበርም ለመለጣለጥም አሪፍ እንግዲህ ጊዜ ይሆናል ብዬ ተስፋ ስለማድረግ የአዶናይ ተፋላሚ ጆን ዳንኤል እንዲሆን ስሜቴንና ፈቃዴን ሰጥቻለሁ። እስቲ ግን እናንተ ይሄን ቪዲዮ የምታዩ ሰዎች ግን ከአዶናይ ጋር ማን ፋይት ቢያደርግ ደስ ይላችኋል? ሞር ጆን ዳንኤል ለብዙ ተስፋ አደርጋለሁ። ግን እስቲ ጥያቄው ለእናንተ ነው። ቀጣዩ ፍልሚያ አዶናይ እና ጆን ዳንኤል ናቸው ተብሏል። አዶናይ ለውድድሩ አዘጋጆች የሴሌብሪቲ ፋይት ይዘጋጅ መፋለም እፈልጋለሁ ማለቱን ተከትሎ ምላሽ አግኝቷል። የውድድሩ አዘጋጅ ጌችም ተቀብለናል፣ ከአዶናይ ጋር መፋለም ያለበትን ሰው ሜንሽን አድርጉት ባለው መሰረት በሺዎች የሚቆጠሩ ሰዎች ታዲያ ጆን ዳንኤልን ሜንሽን አድርገውታል። ሁለቱ ቢፋለሙ ማን ያሸንፋል? ደባደባለሁ ብሎ ከመጣ ማስተናገድ ነው ነው መንበጫበጭ እንዳይደገም አድርገህ መላክ ነው። ስም ከተጠራ ከባድ ነው። ሪንግ ውስጥ ከገባ እንትን ማለት ነው። አሁን ኮልጌቱ የአዲስ ወንድም እኔ እኮ አዲስ ታላቅ ወንድም እኮ ያራዳልች አንመሳሰልም። ሞይታይ ምንድነው ፍልሚያ የምታደርጉት? በየውት ምን ፋይት ነው የምታደርጉት? ሻንኩ ቦክሲንግ። እኔ ኤምኤም ነው የምፈልገው። ኤምኤምኤ ጨምሮ ነው። አዶናይ ባቀረበው የፋይት ጥሪ መሰረት ልጅ ዳውድ እኔ አዶናይን መግጠም እፈልጋለሁ ሲል እየተናገረ ይገኛል። ልጅ ዳውድ አዶናይን ለመግጠም እየዛተ ይገኛል። እናንተ አዶናይ ከማን ጋር ቢገጥም ደስ ይላችኋል? እስቲ ኮሜንት ላይ አስቀምጡ። ሁለተኛው የኤምኤምኤ ጨዋታ በሴዶና በጆን ይካሄዳል። ለዚህም 5 ሚሊዮን ብር ኦፈር እንሰጣቸዋለን ማለት ነው። ያሸነፈ 4 ሚሊዮን ብር ይወስዳል፣ የተሸነፈ 1 ሚሊዮን ብር ይወስዳል። ሴዶ ይህን ነገር ተቀብሏል። ስለዚህ ሴዶ ይገጥማል። ንጉሱ እዚህ ነው ያለው። የሚክስድ ማርሻል አርት ንጉሱ እዚህ ነው ያለው። I told you before.
መጀመሪያም ተናግሬ ነበር። ንጉሱ እዚህ ነው ያለው። ብዙ አትንጫጩ፣ ብዙ ሰርፕራይዝ አትሆኑ። የስ በማይረባ ፋይት ሰርፕራይዝ አትሆኑ። ለምን ዋናው ንጉሱ እዚህ ነው። የሚክስር ማርሻል አርቱ ዩጋሪ ተዘጋበሽ አገኘሽ እና አልሶክሶክ 10 ሚሊዮን ክፈሉ፣ ከዛ በኋላ ግደሉኝ። ግምቴ እኮ 100 ሚሊዮን ነው። ፈራው ካለ ብተውት ምን አለ? ፈራው ካለ ብተውት ምን አለ? ኧረ ተውት ተውት ይህን ዝንጅብል በርሜል መቼ ከብዳል ለማንከባለል ለማንከባለል። ባትለፋ ባትደክም አምላክ ላንተ ካለ ለካ ተቀጥቅጦም ገንዘብ ማግኘት አለ፣ ገንዘብ ማግኘት አለ። አስቤዛ ተወዶ መኖር ስላቃተኝ ለእኔም ፈልጉልኝ የሚቀጠቅጠኝ የሚቀጠቅጠኝ። አንድ ብር ሳይከፍለኝ ኑሮ ከሚመታኝ በ500,000 ብር ማንም ያንከባለኝ ማንም ያንከባለኝ። ብዙ ሰው አለና ኑሮ የከበደው በከፈልነው መጠን እስክናስቀጥቅጠው እስክናስቀጥቅጠው። ወይ ድፉት ብሩን ሰታችሁት፣ ወይ ድፉት ብሩን ሰታችሁት፣ ወይ ድፉት ብሩን ሰታችሁት። ጉልበቱን ሰብረዋለሁ ነው ያለው። እቺ በቀሉ ጉልበት የኔን ጉልበት አሁንም ለኢትዮጵያ ሕዝብ ነግራችሁ መጨረሻው በጉልበቴ ነው። በቀኝ ጉልበቴ ተዘጋጅ። አንተ የኔን ጉልበት ለመስፈር ተዘጋጅ። እኔ ደግሞ በጉልበቴ በ3 ሰከንድ አድዋ አድዋ ወይም የሚዘጋጅበት ቦታ ደምህን አፈሰዋለሁ። ለቤተሰቦችህ ካሁኑ የቀብር ስነ ስርዓት እንዲያደርጉ የቀብር ሳጥን እንዲገዙ ምናምን ነገራቸው። እሺ በቀሉ ኑዛዜ ምናምን ምን አለ አንተ ግን ቅቤ ነው ያለ የፀጉር የምትቀባበት በቀሉ በቂው። ኧረ ናፈቅሽኝ በእናትሽ ያንን ሹሩብ ተሰሪና ኧረ ባላ ተሰሪ ተሰሪ። በዚህ ጨርሰናል ማለት ነው። በዛሬው ቪዲዮ ፈታ ዘና እንዳላችሁ አልጠራጠርም ማለት ነው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን የኖቲፊኬሽን ምልክት እንዲደርስ አድርጉ ማለት ነው። ቪዲዮን ከወደዳችሁ ደግሞ ላይክ በማድረግ ለብዙዎች እንዲደርስ ምክንያት ሁኑ ላለሁኝ ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም